እዲያ ታለብህ ነፃነት የለህም እዲያ ያለበት ሰው ነፃነት የለውም ያይነን ህመም የሚያቀው የታመመ ሰው ብቻ ነው የጥርስን ህመም ያይነን ህመም አዎ እንኳን ያልታመመው ዶክተሩ የሚያቀው አይመስልኝም የታመመው ብቻ ነው የሚያቀው እንዴት እንደሚያደርግ የሚያንገበግበው እሱ ነው ያሰቃያል ልክ እንደዛው ደግሞ የጭንቀት ደግሞ የእዲያ ደግሞ አዎ እዲያ ያለበት ሰው ደግሞ ቢሞትም አልሞተም እኮ hatta ቢሞት እንኳን ሞት አይባልም በእዲያ ጫራ እንትን ይያዛል ስለዚህ የሞተ እዲያ ያለበት ሰው አልሞተም ሞት እንዳይመስልህ እዲያው ታልተከፈለለት የበለጠ ሙስሊማን ነው የሚጠብቀው ስለዚህ እዲያ ጫራ ውስጥ እንዲያትገቡ ዱአ አድርጉ ነብያችን አንድ ቀን ሶላቱ ሰላም አለይ መስጂድ ሲገቡ አንድ ሱሐባ አገኙት አቡ ኢማማ ይባላል ማር አራከሉት በስራ ሰዓት እዚህ ምን ታረጋለህ መስጂድ ውስጥ አዛን ሲል ትመጣለህ እንጂ በስራ ሰዓት ምን ታረጋለህ እዛ አሉት ለዚመትኒ ሁሙሙን አላቸው ወዱዩን እዲያ ስላለብኝ ወደ ስራ ቦታ በሄድ ያማንጣ ይለኛል ሽሽት ነው ሀያ ይዞት ነው አዛን ሲል ይወጣል ሰዎች ይመጣሉ ድሮ ሀያ ነበረ እዲያ ያለበት ሰው ያፍር ነበረ ከጀማዓ ሶላት የሚጠፋው እዲያ ያለበት ሰው ነው አሁን እንኳን ወለሶፍ ታገኘዋለህ ያጽበረበረህ ለባው ሰው ህልክሰስ ነው የሚለው ሀያ ጠፍቷል ሸም ነው የምታውቀው አንተ ሸም ጠፍቷል በሰው ሸም ለሰው ወሬ ነው እንጂ ሸም ያለው ሰው ማን ነው ጭራሽ በወሬ ብቻ ነው ሸም የሚለው ሸም ነውና ሸም በቃል ብቻ ነው ያሳዝናል ሀያ ሸም በሰለፎች አብቅቷል እናም እንደዛ ነው አሉት አዎ ለዚህ መትኒ ዶር ጀማቱን ነሃዶትኒ ወአስቀለትኒ ጠፍሮ ይዞኛል ሐሳብ ኮርታትሞኛል አላቸው አፈላ ወዓሊሙከ ከላምን አሉት አብሽር ጀበሉ ኡህድ የሚያል ተራራ ቢኖርብህ ሐሳብ እዲያ ቢኖርብህ ይከፍልልሃል ዱዓ አላስተምርህ አሉት قل اللهم إنا أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال طاعتنا ما تهنن بلاوت አልኩኝ እዲያው ተከፈለ አሰው ለቀኝ አለ ሱብሃን ይሄንን ኡስታዝ ድጋሚ አንዴ እንገሩልን እዳል አለበት ሰው በተለይ የመስከረም እዳል የሚያሰቃየው اللهم اني اعوذ بك من الهم والحزن ومن العجز والكسل واعوذ بك من الجبن والبخل من العجز والكسل عجزنا كسل عجز ማለት አቅም ማጣት ነው ሰውየው አቅም አንሰው ወይ ጤናጣ ወይ ደሞ ገፋ ወይ ኢኮኖሚ አጥን ፍላጎቱ አለ አቅም የለም ምርታማነት ማጣት ፍላጎቱ አለ አቅም አንሰው ከሰል ማለት ደግሞ ስንፍና ነው አንዳንድ ጊዜ ስንፍናውንም ሲህር የሚያደርግ ሰው አለ ሲህር ተደርጎብኝ ነው ላ የዲነት በሁለት ነገር ሀብትና ዲነት በሁለት ነገር መጣው አንድ በተፈጥሮ ዲሃ ሰው አለ እየለፋም እየሰራም ያልፍለት ሰው አለ ያ አላህ ቀደር ነው خلاص ዝም በተቀበየ ሶብር ነው እንግዲህ ስለለፋ ብቻ ሀብታም አይሆንም ስለደከማ ሀብታም አይሆንም ሰስራ አልቀረበትም ተሰንፈት አልቀረበትም ግን አላህ አልቀደረውም ሀብታም አልሆነም ሁለተኛው ዲህነት ደግሞ ከስንፈት ነው ከሰል እሱ ወልዓዙ ቢላህ ሶላት በሰግዳችሁ ቁጥር ከእንዲህ ያለው ነገር አልተጠብቀም በሉ ብሏል ሰንፈቱን ደግሞ ማፈር ሲገባው ደግሞ ቢኖ ይላል ሰህረው ቢኖ ይላል ማሸማቀቅ ሲገባው በሰዎች ያለ ሰበብ ማድረስ አለበት መስራት አለበት መስራት መፈለግ አለበት የለም ማለት እኮ አይደለም ስንፍና እንዳሉት አንድ ራሱን የቻለ ድክመት ቢሆንም በሲህርም እኮ ሀብት በሆነ መንገድ እንትን አይደለም እንዴ እሱ ሌላኛው ነው እኮ አሁን እንዳይሰራ ለምሳሌ የሆኑ ሰዎች ተብትበውበት በቃ እንዳይሰራ ማድረግ ስራ እንዲጠየፍ እንዲጠላ እኮ ደዛና ላይ ሰለጠበት ምን ስለሆነ ነው ሱቢ ሰግዷል ጀናባውን ታጥቧል መከላከያ ጋሻዎች ለምን አላህ ሳይጠብቀው ቀረ የጧት አዝካሮች መጀመሪያ ወደ አላህ መመለስ አለበት መተውበት አለበት ወላ ተሰልጥ علينا بذنوبنا من لا يخافك ولا يرحمنا ጅንም በለው ሰይጣንም በለው ሳሂርም በለው ያላህ ውሾች ናቸው የሚልክብህ አላህ ነው እነሱ ባሮሻው ጋር ነው አንተ መደራደር ያለብህ ያዝልኝ ማለት ያዝልኝ ጀናባ አንተ አጥወሱ ቢሰግድህ የጧትና የማታ አዝካር እየቀራህ ከሆነ አይነካም ከነክቶም ከሆነ ይለቃል አለዛማ ጀናባውን ሳይጣጣብ ሰውየው
ሱቢ ሳይሰግድ ሲር ቀርቶ ሌላም እንደው ተሲር ሌላም ቢኖርበት ቢጨመርበት የሚያስገርም ነገር አይደለም ሚን ገለበት الدين وقهر الرجال